በኦሮሚያ ክልል አርሲ ዞን ሽርካ ወረዳ እምነት ተከታዮች ንጹሃን ሲገደሉ አንዱ በሞትና በህይወት መካከል ይገኛል። እና ሌሎች ተኮዚሮች ሞራላችን ያረሽ አንበኛ ደስናችሁ ሰብስክራይብ እንደሆነ በመካት ቤተሰብ ይሁኑ። ሚታና ሂነሳ ቀበሌ ሚታና ዮሐንስ አጥቢያ ዛሬ ማለትም ህዳር 13 ቀን 2018 የሃይማኖት ለይቶ የሚደረግ ፍጆት ቀጥሎ ውሏል። ሶስት ኦርቶዶክሳውያን እምነት ተከታዮች ንጹሃን ሲገደሉ አንዱ በሞትና በህይወት መካከል ይገኛል። ተጨማሪም ሶስት ታግተው በተወሰዱበት የተገደሉ ሶስት ተቀበራቸው ዛሬ ሚታና ዮሐንስ ቤተክርስቲያን ተፈጽሟል። በሽፍን የሚፈጽም በደቡብ አፍሪካ የሚኖሩ አማሮች አገዛዝ በህዝባቸው ላይ የሚፈጸሙን ግፍና ሰቆቃ በማወገዝ አደባባይ ለመውጣታቸው አይዘነጋም። በዛሬው ዕለት በደቡብ አፍሪካ ቡድን 20 አባል ሀገራት ስብሰባ የሚደረግበት አዳራሽ ፊት ለፊት ላይ ተቋሙ ወይድም በ33ኛ ክፍለ ጦርና የወረዳው ካባ ተከናንቦ ተመለሱ ላይ መክረዋል። ፕሬዝዳንት ካርስቲንግና ጂኤፍ ጋር እንዲሁም ምክክር አድርጓል። ጠቅላይ ሚኒስትር አብይ አህመድ ዶክተር ኤልኤም ሚፊ ፕሬዝዳንት ጋር ያደረጉት ምክክር በዓለም አቀፍ የኢኮኖሚ አዝማሚያዎችና በሀገራችን የኢኮኖሚ ሪፎርም እንዲሁም ዘላቂና አካታች እድገትን ለመደገፍ ትብብራቸውን ለማጠናከር ስላሉ እድሎች ስለመሆኑም ገልጸዋል። በቴዎድሮስ እዝ 202ኛ ኮርና 33ኛ ክፍለ ጦር ላይ ሙሉ ሻለቃዎች በተሳተፉበት ውጊያው 11 የስርዓቱ አገላሎች ላይ መለሱ ሲሰናበቱ አንዱ ሻለቃ መሪ መሆኑ ተረጋግጧል። አውደ ውጊያው የአገዛዙ ሰራዊት ደካማና የውጊያውን አቅም ያሳየና የፋኖ አባላትን የመታገልና ስነ ልቦና ያነቃቃ ነበረ ተብሏል። 33ኛ ክፍለ ጦር ተዋራሪ የኮማንዶ አባላትም በቦርዝ የነበሩ አባላቶችን ከከበባ በማውጣት ጠላት አፍኖ እንዲመለስ አስችሏል። የውጊያ ብልጫ የተወሰደበት የጭፍጨፋውና ጸረ አማራ ስርዓተ ከዳሚ አቶ ጌቱ መለሰ እና አቶ አተነኩት አለምሰግድ የሚባሉ ሁለት የቡዚ አካባቢና ነዋሪዎች መስሪያ አመጡ በማለት ህዝባዊ ግድያ ፈጽሞባቸዋል። በተጨማሪም ሴቶች የወጣት ቀለም በትና የመውጊያው ቁሳቁሶች እንዲሁም ሌሎች የቤት ውስጥ መገልገያ ቁሳቁሶች አውድመዋል፣ ዘርፈዋል። ከወይብኝ ወደ ቦርዝ ጉዞ የመጀመሪያው የአርመኒያው አገዛዝ ሰራዊት ብዙ ላይ በተወሰደበት የተቀናጀ እርምጃ ሙትና ቁስለኛ በክፍል ላይ እየጎተተ ተመልሷል። የቦርዝ አካባቢ ማህበረሰብና በአግባቡ አፈር ሳይለብሱ ጥላቸው የሄዱ ሶስት የአገዛዝ መሳሪያዎች አስክሬን ማተባቸውና በማየት እምነታቸውን መሰረት ያደረገ ቀብር እየፈጸሙ ይገኛሉ። ላለው አገርነት የመገናኛ ብዙሃን ነጻነት ተአማኒ ምርጫ መስሶች መሆናቸው ገለጸ። ለማጠናከርና ያለውን ቁርኝነት ከሚዲያ ነጻነት ጋር የተቆራኘ መሆኑ አረጋገጠ። በተለይም በመገናኛ ብዙሃን ነጻነት በሲቪክ ምህዳርና በመጪው አጠቃላይ ሀገር አቀፍ ምርጫ ዝግጅት ላይ ልዩ ትኩረት ነጻነት እንዲኖረው አሳስቧል። እና ወደ እናንተ እንዲደርሰን እየመራሁላችሁ ያለሁት እኔ ሻያሬት ሻምበል ነኝ። አዲስ ለሆናችሁ ሰብስክራይብ እና ደውል ምልክቱ በመንካት ቤተሰብ ይሁኑ።